ጥርስ ካስነቀላችሁ በኋላ ምንድነው የምታደርጉት? እውነት ለመናገር ኢትዮጵያ ውስጥ ጥርስ ከተነቀለ በኋላ አብዛኛው ሰው ምንም አያደርግም። ያ ጥርስ ያን ያክል እንደሚጠቅም እንኳን አያስብም። ይሄ የሚሆንበት ዋናው ምክንያት ግን እያንዳንዱ ሰው ስለ ጥርሱ ምንም ስለማይገደው ሳይሆን የጥርስ መነቀል ያለውን ኢፌክት ወይም ደግሞ ከዛ በኋላ ስለሚከሰተው ችግር የሚያስረዳው ሰው ባለመኖሩ ምክንያት ነው። ለጊዜው የተጎዳ ጥርስ ህመም ስላለው ህመሙ እንዲወገድ ስለሚፈለግ ያው ጥርሱ ከተነቀለ በኋላ ትልቅ ረፍት ስለሚገኝ ትልቁ ስኬት እሱ እንደሆነ ይታመናል። ነገር ግን ጥርስ ሲነቀል ብዙ ተያያዥ የሚከሰቱ ጉዳቶች አሉ። ዶክተር ሳሙኤል ማክሲሎፌሻል ሰርጀን በዕለት ተዕለት ስራዬ ውስጥ የምታዘባቸው ብዙ ነገሮች አሉ። ሰዎች ጥርሳቸውን ካስነቀሉ በኋላ ለረጅም ዘመናት ሳያስተክሉ ይቆይና አጥንቱ ሸሽቶ ማስተከል በማይችሉበት ደረጃ ሆነው ወደኛ ይመጣሉ። በጊዜው እኮ መተከል ነበረበት ብለን ስንነግራቸው እንግዲህ እንደማያውቁ ይሄን ነገር የነገራቸው እንደሌለ ይነግሩናል። አንድ ጥርስ ከተነቀለ በኋላ ያ ጥርስ መነቀሉ ብቻ አይደለም ትልቁ ጉዳት፣ ተያያዥ የሆኑ ነገሮች አሉት። የመጀመሪያው አካባቢው ያሉት ጥርሶች ከፊት ከኋላ ከላይ ወይም ደግሞ ከታች ያሉት ጥርሶች ቦታቸውን ይስታሉ፣ ወደ ተነቀለው ቦታ ሽፍት ማድረግ ይጀምራሉ። የመጀመሪያው እሱ ነው። በሁለተኛ ደረጃ ደግሞ ጥርሱ የተነቀለበት ቦታ ያለው አጥንት እየሸሸ ቁመቱ እያጠረ እንደዚሁም ደግሞ በጣም እየሳሳ ቲም እየሆነ ይመጣል ማለት ነው። በተለይ ደግሞ የላይኛው መንጋጋ ከሆነ ወደ መጨረሻዎቹ አካባቢ በተፈጥሮ ያው ሳይነስ ብለን የምንጠራው ክፍት ቦታ አለ። ለዛ ክፍት ቦታ አጥንቱ እየሸሸ ለዛ ክፍት ቦታ በጣም ቅርብ እየሆነ ይመጣል ማለት ነው። የታችኛው መንጋጋ በምናይበት ጊዜ ደግሞ አጥንቱ እያጠረ ይመጣና ማንዲቡላር ነርቭ ወይም ደግሞ በዚህ በኩል የሚመጣ ነርቭ አለ፣ ለሱ በጣም ቅርብ እየሆነ ይመጣል ማለት ነው። ስለዚህ ወደፊት ከረጅም ጊዜ በኋላ ኢምፕላንት እንኳን ለማስተከል ቢሞከር ያለው አጥንት በቂ ሳይሆን ይቀራል ማለት ነው። ጥርስ ከተነቀለ በኋላ የተነቀለበት ቦታ ላይ ያለው አጥንት ሪዞርብ እያደረገ ነው የሚመጣው። በመጀመሪያው ዓመት እስከ 25% ያክል ሪዞርብ እያደረገ እያነሰ እየሳሳ ነው የሚመጣው። ጥርስ ከሌለ አጥንቱን ስቲሙሌት የሚያደርገው ነገር ያጣል። ስለዚህ ስቲሙሌሽን ከሌለ ደግሞ አጥንት እዛ ቦታ ላይ ተጠብቆ ወይም ደግሞ ተከማችቶ የሚቆይበትን ተፈጥሯዊ ስቲሙሌሽን ያጣል ማለት ነው። ይህንን ለማስቀረጥ ብቸኛውና ወሳኙ መፍትሄ ዴንታል ኢምፕላንት ነው። ዴንታል ኢምፕላንት በዛ ቦታ ላይ ይገባል። ያንን አጥንት ልክ እንደ ጥርሳችን ማለት ነው ፕሪዘርቭ አድርጎ ያቆይልናል። ሌሎቹ አማራጮች ላይ ወጪ ገቢ ሊሆን ይችላል። ለምሳሌ ወጪ ገቢ ይሄንን ማድረግ አይችልም። እንደዚሁም ደግሞ በድጋፍ የምንሰራው ፊክስድ ክራውን ኤንድ ብሪጅ የምንለው አለ፣ እሱም ይሄንን ማድረግ አይችልም። ስለዚህ ይሄንን ሊያደርግልን የሚችለው ዴንታል ኢምፕላንት ብቻ ነው። ባይ ዘ ዌይ ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ዴንታል ኢምፕላንትን ትንሽ ገለጻ ለማድረግ ዴንታል ኢምፕላንት ምንድነው? ታይታኒየም ስክሩ ነው። ታይታኒየም ስክሩ አጥንት ውስጥ ይገባል። አጥንት ውስጥ ከገባ በኋላ ከ3 ወር እስከ 6 ወር በሚፈጅ ጊዜ ውስጥ ከሰውነታችን ጋር ይዋሃዳል። ኦሺዮ ኢንተግሬሽን ብለን እንጠራዋለን። ከሰውነታችን ጋር ከተዋሃደ በኋላ ልክ እንደ ጤነኛው ጥርሳችን ስር አርቲፊሻሉን የሚሸከም ይሆናል ማለት ነው። ብዙ ሰዎች ይሄ ታይታኒየም ስክሩ አጥንታችን ውስጥ የገባው የተለያዩ ጉዳቶችን አያስከትልም ወይ፣ ምን ያክል ሴፍ ነው ብለው ይጠይቃሉ። ኖርማሊ በተደረጉ ብዙ ጥናቶች ይሄ ታይታኒየም ስክሩ በጣም ከሰውነታችን ጋር ተላምዶ የመኖር ባዮኮምፓቲቢሊቲው በጣም ከፍተኛ ስለሆነ እስካሁን ስኬታማ ሆኖ ለዴንታል ኢምፕላንትነት ሊያገለግለን ችሏል። ከዚህ ጋር የሚነሱ አንዳንድ ጥያቄዎች አሉ። ለምሳሌ ኤምአርአይ ብንነሳ እንደዚሁም ደግሞ ኤርፖርት ላይ በፍተሻ ማሽን ውስጥ በምናልፍበት ጊዜ ችግር አይፈጥርም ወይ ብለው ይጠይቃሉ ብዙ ሰዎች። ታይታኒየም ኢምፕላንት ምንም አይነት ፌሮማግኔቲክ ፕሮፐርቲ የለውም። ኤምአርአይ ስንነሳ የሚፈጠር ምንም አይነት ችግር የለም ማለት ነው፣ ሴፍ ነው። ሌላው ደግሞ ብዙ ሰዎች የሚጠይቁት ጥያቄ ምንድነው፣ ታይታኒየም ኢምፕላንት ወይም ደግሞ አጠቃላይ ዴንታል ኢምፕላንት ትንሽ ወደድ ስለሚል ምን ያክል ስኬታማ ነው ብለው ይጠይቃል። ዴንታል ኢምፕላንት እንግዲህ በትክክል ፕሮፐርሊ ፕላን ተደርጎ በትክክለኛው ባለሙያ ከተሰራ ሰክሰስ ሬቱ ከ95% በላይ ነው። እዚህ ላይ መነሳት ያለበት በጣም ወሳኝ ጥያቄ ግን አለ። ዴንታል ኢምፕላንት ለሁሉም ሰው ነው ወይ የሚሆነው? ጥሩ ጥያቄ ነው። ብዙ ሰዎች እንግዲህ ለረጅም ጊዜ የሚያገለግል ስለሆነ ዴንታል ኢምፕላንት ምናልባትም እስከ ሚልክ የሚያገለግል ስለሆነ ብዙ ሰዎች ስንነግራቸው በቃ ዴንታል ኢምፕላንት ለማሰራት ይፈልጋሉ። ነገር ግን ለሁሉም ሰው ይሆናል? በፍጹም ለሁሉም ሰው የሚሆን አይደለም። ዴንታል ኢምፕላንት የማይሆንባቸውን ሪዝኖች እነግራቸዋለሁ። የመጀመሪያው ታክሞ በቁጥጥር ስር ያልዋለ የስኳር በሽታ ካለ። የስኳር በሽታ እንግዲህ እንደምታውቁት የበሽታ መከላከል ስርዓታችንን የሚያዳክም ስለሆነ የስኳር በሽታው ሳይስተካከል ዴንታል ኢምፕላንቱ የሚቀመጥ ከሆነ ዴንታል ኢምፕላንቱ ረጅም ጊዜ ላያገለግለን ይችላል ማለት ነው። ሌላኛው ደግሞ የሚያጨሱ ሰዎች
የሚያጨሱ ሰዎች በዋናነት እንግዲህ አፋቸው ውስጥ አኔሮቢክ ኢንቫይሮንመንት ይፈጠራል። አፋቸው ውስጥ ያሉ ቲሹዎች የብለድ ሰርኩሌሽናቸው ኮምፕሮማይዝድ ይሆናል። ስለዚህ የምንሰራው ሰርጀሪ ቶሎ ለመዳን ይቸገራል ማለት ነው። በፍጹም ማድረግ የለባቸው ባንልም የሚያጨሱ ሰዎች ግን ለተወሰነ ጊዜ እንዲያቆሙ መደረግ ይኖርበታል። ከመሰራቱ በፊት ለ1 ሳምንት ከተሰራ በኋላ እስከ 2 ወር በሚቆይ ጊዜ ማጨሱን አቁመው ነው ኢምፕላንቱ መሰራት ያለበት ማለት ነው። ሶስተኛውና በጣም ወሳኙ ነገር ደግሞ የአፍ ውስጥ ንጽህናን በትክክል መጠበቅ ያስፈልጋል። የአፍ ውስጥ ንጽህናውን የማይጠብቅ ሰው፣ የድድ ኢንፌክሽኖች የሚገጥሙት ሰው ዴንታል ኢምፕላንት ቢሰራለትም ያ ዴንታል ኢምፕላንት ፌል የማድረግ እድሉ ከፍተኛ ይሆናል። ለረጅም ጊዜ ላያገለግለው ይችላል ማለት ነው። ከዚህ በተጨማሪ ደግሞ በጣም ወሳኙ ነገር የኢምፕላንት ምርመራ ነው። ዴንታል ኢምፕላንት ከማሰራታችን በፊት ያው ሲቢሲቲ ኢሜጂንግ እንደ ኬዙ ዲፊካልቲ ማለት ነው፣ ወይም ደግሞ በትንሹ ኤክስሬይ ያስፈልገናል እና በምርመራ ወቅት ሊደረግ የሚገባው ትልቁ ነገር ምንድነው? የአጥንት ኳሊቲያችን ነው። ቦን ኳሊቲ ኤንድ ቮሊዩም እሱ መታወቅ መቻል አለበት። ስለዚህ በሲቢሲቲ ኢሜጂንግ ከተጠና በኋላ ምን ያክል ኢምፕላንት እርዝመት፣ ምን ያክል ውፍረት ያለውን መጠቀም እንደምንችል ፕላን ይደረጋል። የቱ ጋር በትክክል መቀመጥ እንዳለበት ፕላን ይደረጋል ማለት ነው። የአጥንት ጉድለት መሸሾች ካሉ ደግሞ አርቲፊሻል አጥንት እዛ ቦታ ላይ ተደርጎ ኢምፕላንቱን ደግፎ የሚይዝ ወይም ጠንካራ አድርጎ ሊያቆይ የሚችል አጥንት መገንባት መቻል አለበት ማለት ነው። ሌላ ብዙ ሰዎች የሚጠይቁት ጥያቄ እድሜን በተመለከተ ነው። ዴንታል ኢምፕላንት እድገቱን ላልጨረሰ ሰው መሰራት የለበት። ብዙ ጊዜ የሚመረጠው ከ25 ዓመት በላይ ቢሆን ነው። ነገር ግን በስተርጅና የሚሰራ ይችላል። በተለይ ብዙ ኢምፕላንት ካልሆነና ከፍተኛ ማደንዘዣዎች የማንጠቀም ከሆነ ሊሰራላቸው ይችላል ማለት ነው። ብዙ ሰው ዴንታል ኢምፕላንት ለማሰራት ይፈራል። ምክንያቱም ያው ያመኛል ብሎ ያስባል። እንደገና ደግሞ ሰውነቴ ውስጥ ከገባ በኋላ እንደዚሁ ከሰውነቴ ጋር ሳይስማማ ሊቀር ይችላል ብሎ ያስባል። ፍርሃትን በተመለከተ ያው ዴንታል ኢምፕላንት በሎካል አነስቴዥያ ሊሰራ የሚችል ነገር ነው። ስለዚህ አንድ ሰው ጥርስ አስነቅሎ ከሚሰማው ህመም የበለጠ በዴንታል ኢምፕላንት ሊሰማው አይችልም። ከተሰራለት በኋላ ከ3 እስከ 5 ቀናት የተወሰኑ እብጠቶች ይኖራሉ። ስለዚህ ለዛ እብጠት ማስታገሻዎችን እንሰጣለን። ትንሽ ህመም ይኖራል። ለዛ ህመም ማስታገሻዎችን እንሰጣለን። ቶሎ እብጠቱ ሲጎል ህመሙም ይቆማል ማለት ነው። እንግዲህ ዴንታል ኢምፕላንት አርቲፊሻል ጥርስን ለመተካት ካሉን አማራጮች ውስጥ በጣም ወሳኙ ነው። ለምን መሰላችሁ? የመጀመሪያው ደጋፊ ጥርስ አንፈልግም፣ ወይም ደግሞ አርቲፊሻል ጥርሱን ለመትከል ጤነኛ ጥርስ መሞረድ አያስፈልግም። ስለዚህ ጤነኛ ጥርስ የማይሞረድ ከሆነ ደግሞ ወደፊት በመሞረድ ምክንያት ከሚመጣ ህመም እንደዚሁም ደግሞ መቦርቦር ጤነኛ ጥርስ ላይ ከሚደርሱ ጉዳቶች ያቆይልናል። ስለዚህ በጊዜ ሂደት ብዙ ጥርሶችን የምናጣ ከሆነ አጥንቱ የሸሸ በቀላል ጉዳት እስከ መሰበር የሚደርሰውን እንደዚህ አይነት ሪስኮችን ያቀልልናል ማለት ነው። ሌላኛው ደግሞ በጣም ምቾት አለው። እንደ ሌሎች ጥርሶች ወጪ ገቢ አይደለም። ስለዚህ ቦታው ላይ ተጣብቆ የሚቆይ በመሆኑ ስንጠቀምበት የፈለግነውን ምግብ ለመመገብ ያስችለናል። እንግዲህ በጥቅሉ ጥርስ አስነቅላችሁ ከሆነ አጥንቱ ሸሽቶና ሳስቶ ሳያልቅ በጊዜ ሄዳችሁ ምርመራ ብታደርጉና ዴንታል ኢምፕላንት ማሰራት ብትችሉ በጣም የተሻለ ነው። ይህንን እመክራችኋለሁ። ለዚህ ቻናል አዲስ ከሆናችሁና ተመሳሳይ መረጃዎች እንዲደርሳችሁ ሰብስክራይብ አድርጉ። ጥያቄዎቻችሁን ኮመንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። እዚህ ላይ ባስቀመጥኩላችሁ ስልክም እየደወላችሁ የማማከር አገልግሎት ማግኘት ትችላላችሁ። አመሰግናለሁ።